ሰላም ሰላም እንደምናችሁ። እስኪ ይሄንን አሸባሪ አንዴ የሚለውን ነገር ሰምተን እንመለስ። መልእክት ማስተላልፈው መልእክት አክሱም ላይ ያሉ ሙስሊሞች ወላሂ ለአላህ ጠላት እጅ እንዳትሰጡ፣ ፊት ለፊት ተፋለሙ። የፈለገ ነገር ይምጣ፣ መጨረሻው ሞት ነው። ሌላ ሊመጣ የሚችል ነገር የለም። የፈለገ ይታጠቅ። የአላህ ቃል ነው፣ የአላህ ቃል ነው፣ የኔ ቃል አይደለም። አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩን ነጀሱ ተወደዱ ጠሉ። እነዚህ ካዲያኖች ቆሻሻዎች ናቸው፣ ነጃሳዎች ናቸው፣ ውጫቸውም ውስጣቸው። እንግዲህ ከዚህ ቪዲዮ እንደተመለከታችሁት ይህ የእስላም ኡስታዝ በግልጽ በአክሱም ክርስቲያኖች ላይ ጂሃድ ካላወጅኩ እያለ ይገኛል። ይህ ኡስታዝ በእርግጥ የተናገረው ከራሱ ሳይሆን የእስልምና አስተምሮ መሆኑን እስኪ እሱ ባያስቀምጠውም እኛ በማስረጃ አንድ ባንድ እንመልከታቸው። ይህ ኡስታዝ የሚተዳደርበት ቁርአን ከአማርኛ ትርጉም ጋር እንደዚህ ተቀምጧል። ገጽ 1122 ላይ የአላህ መልእክተኛ ቡሃሪ በዘገቡት ሐዲስ አነስ ኢብኑ ማሊክ እንዳስተላለፉት እንዲህ ብለዋል። ሰዎች ከአላህ በስተቀር አምልኮ የሚገባው አምላክ የለም እስከሚሉ፣ እኛ የምንሰግደውን አይነት ሶላት እስኪሰግዱ፣ እኛ ፊታችንን ወደምናዞርበት እስኪያዞሩ፣ እኛ እንደምናርደው እስከሚያርዱ ድረስ እንድጋደላቸው ታዝዣለሁ። ይህን ከፈጸሙ ደማቸውና ንብረታቸው በእኛ ዘንድ የተጠበቀ ነው ብሎ ይናገራል። ስለዚህ ሰዎች የሙስሊሞችን አምላክ አላህን ካላመለኩ በሙሐመድም ነብይነት ካላመኑ ሙስሊሞች ጦርነት እንደሚከፍቱባቸው እንዲሁም የክርስቲያኖች ደምና ንብረታቸው ማለትም መግደልና መዝረፍ እንዲችሉ እንደተደነገገባቸውም በግልጽ ይናገራል። ይህ ኡስታዝ ደግሞ ይህንን አስተምሮ ስለሚከተልና ስለሚያምንበት በአክሱም ክርስቲያኖች ላይ ጦርነትና ጂሃድ እያወጀ መሆኑን ክርስቲያኖች ልብ ልትሉ ይገባል። እስልምና ደም መጣጭ ሃይማኖት ነው የምንለው ከዚህ የተነሳ ነው። ያው እንግዲህ ክርስቲያኖች ውጫቸውም ውስጣቸውም ቆሻሾች ናቸው፣ ነጃሳዎች ናቸው በማለት የተናገረው ንግግር አለ። እሱ ደግሞ በሱራ 9 ማለትም የሰይፍ ምዕራፍ ቁጥር 28 ላይ ሲገኝ እንደዚህ ይላል። እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመታቸው በኋላ ወደ ተከበረው መስጊድ አይቅረቡ። እዚህ ክርስቲያኖች ቆሻሾች፣ ነጃሶችና እርኩሶች ናቸው ብላችሁ የምታምኑ ከሆነ ሙስሊሞች ለምን አገሩን ጥላችሁልን ውልቅ አትሉ? ከእርኩስ ጋር ምን ትሰራላችሁ? አሁን ግን እንደ እስልምና አስተምሮ ቆሻሻ ነጃሳ ማን ነው? ቀጥታ ሙሐመድ መሆኑን ግን አሳያቸዋለሁ እኔ በማስረጃ። እሺ ሙሐመድ ቆሻሻ ነበር። የመጀመሪያ ማስረጃ ሱናን አናሳኢ 327 ላይ ኢት ዋዝ ናሬትድ ዛት አቡ ሳይድ አልኩሪ ሴድ፣ አቡ ሳይድ አልኩሪ እንደተናገረው እንደዚህ ተተርኳል። ኢት ዋዝ ሴድ ኦ ሜሴንጀር ኦፍ አላህ ዩ ፐርፎርም ውዱ ፍሮም ዘ ዌል ኢንቱ ዊች ዘ ቦዲ ኦፍ ዘ ዶግስ ሜንስትሩያል ራግስ ኤንድ ጋርቤጅ አር ስሮን። የአላህ መልእክተኛ ሆይ አንተ የሞቱ ውሾች በሚጣልበት የወር አበባ ጨርቅ በሚወረወርበት እንዲሁም ደግሞ ቆሻሾች በሚጣሉበት ውሃ ትታጠባለህን ብለው ጠየቁት። ሂ ሴድ ዋተር ኢዝ ፒውር ኤንድ ኢት ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ። እሱ ምን አላቸው? ውሃ ንጹህ ነው በምንም ነገር አይቆሽሽም ብሎ መለሰላቸው። ስለዚህ ሙሐመድ የሞቱ ውሾች የወር አበባ ጨርቅ እንዲሁም